ቅንጅርቲ ኪስ ውስጥ አንድ ብልቃጥ አስቀምጫለሁ። ምንድነው ቅንጅርቲ ኪስ ውስጥ የከተተው? ስለምን ብልቃጥ ነው የምታወራው? ስለ ትክክለኛው ብልቃጥ ነው እያወራሁ ያለሁት። ትክክለኛው ብልቃጥ? ያኔ ለሱራፌል ሰጠው ብዬ የሰጠው ብልቃጥ ምንም መርዝነት የለውም፣ ምንም ደግሞ ሰው የሚጎዳ ነገርም አልነበረውም። መጀመሪያውንም እኮ ይሄን ነገር ማድረግ እንደማልችል ነግሬህ ነበር። ሁለቱ ሰዎች እኮ አሁን በስነ ስርዓት ታርቀው ሰላማዊ ህይወታቸውን እየመሩ ነው ያሉት። እኔ ደግሞ እንዲሆን አልፈልግማ። ለመሆኑ ያቺ ቤዛ ያደረገችኝ ታውቃለህ? እኔ ያቺ ምስኪን ያለ ኃጢአቷ ቤተሰቦቿ ባጠፉት ጥፋት እሷን እየቀጣት እንደሆነ እንዳለ ነው የሚሰማኝ። ፊቴ ላይ ነው ምራቋን የተፋችብኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ ክርስቲያን ወገኖቼ፣ እንዴት ናችሁ? ደህና ናችሁ ወይ? ባላችሁ በሰላማችሁ ይብዛልኝ። ዛሬ ቀን ደግሞ እስኪ ስለ ቤዛ ድራማ እናውራና በጣም ደስ በሚለውና በሚያስጠላ ሁኔታ ያው ዶክተር ቢያናደኝም እናንተ ጋር ይህንን ምን የተሰማችሁ ነው? ኮሜንታችሁ ላይ አስቀምጡልኝ ልላችሁ ፈልጋለሁ። ምን ማድረግ አለበት? ለፍቅረኛው ብሎ ግዴታ ቤዛን መግደል አለበት ወይስ ምንድነው የተሻለው ነገር ምንድነው የሚለውን ኮሜንት ላይ አስቀምጡልኝ። እኔ በበኩሌ ያው ባያደርገው እላለሁ። ከሁሉም በላይ ግን እየመሰጠኝ የመጣው ነገር በሳምንት 2-3 ቢሆንልን ለራሱ ደስ የሚለን ድራማ ነውና እናንተስ እንዴት ታዩታላችሁ? ይህንን ድራማ በሚለው ነው ይዤላችሁ የመጣሁት። ያው ያያችሁ ነው። ጓደኛውም አንድ ባንዴ በሽተኛ አድርጎን የላከው ምን መናገር አይችልም። ሱራፌልም ያው የሆነ ሚስጥር እንደሚያውቅ የታወቀ ነው። ያው ምንድነው ሚስጥሩ በሚለው ደግሞ በጊዜ ቀስ በቀስ ይዘውልን ይመጣሉ። እርግጠኛ ነኝ ግን ዶክተሩ ጋር የሆነ ሚስጥር አለ፣ አብረው የሚሰሩ ይመስለኛል። አልተስማሙም ነበር መጀመሪያ፣ ግን አሁን ላይ እየተስማሙ የመጡ ይመስለኛል። የሆነ ነገር አለ፣ ብቻ እንጠብቃለን ማለት ነው። ሁል ጊዜ የተሻለ ቪዲዮዎችና አሪፍ ቪዲዮዎች እንደነዚህ እነ ቤዛ ብዙ አይነት ድራማዎች ይዤላችሁ እመጣለሁ። እናንተ በበኩላችሁ ምን ታደርጉ ነበረ? በዚህ አጋጣሚ ከዚህ ድራማ ብዙ ነገር እንማራለን ብዬ አስባለሁ። ሳናስብ የሆነ ውጣ ውረዶች ይገጥሙናል። እነዛ የሚገጥሙ ነገሮች ደግሞ ሳናስባቸው አውቀን ሳይሆን በአጋጣሚ የሚፈጠር ነውና እያያችሁት ከሆነ በአጋጣሚ ሊሰርቅ ገብቶ ግን የልጅቷን ህይወት ቢያድንም ግን ለሱ ምን ያክል ውጣ ውረዶች እህቱ ጋር ያለው ጓደኛው፣ ፍቅረኛው ጋር ሁላቸው ችግር ላይ ናቸው። ይህ የተፈጠረው በሱ የዋህነትና ባደረገው ጥሩ ነገር ነው። ግን ቢሆንም እኛ ሰዎች እስካሁን ድረስ መጥፎ ነገር እያደረገ አንድ ሰው እያየን ዝም ከማለት ይልቅ ያ ጥሩ ነገር ወደ ጥሩ ተቀይሮ ትክክለኛው ነገር አድርገን እኛ ብንፈተን የተሻለ ነው ብዬ አስባለሁ። እናንተስ ምንድነው የምታስቡ በሚለው ኮሜንት ላይ አስቀምጡልኝ። በዚህ አጋጣሚ ደግሞ ዝም ብላችሁ እያያችሁ ባልሆነ ሰብስክራይቡን እያደረጋችሁ ቤተሰብ ሆናችሁ ላይክ ኮሜንት እያደረጋችሁ እህታችሁን አበረታቱኝ ልላችሁ ፈልጋለሁ። በዚህ አጋጣሚ ያው ቤዛ ድራማ ትንሽ በትንሿን ለራሱ አሁን እለቅላችኋለሁ ማለት ነው። ከወደዳችሁት ኮሜንት ላይ አስቀምጡልኝ፣ አብረን እንየው። እንዴ ጉዳት ይሆን? ያ ፍቅረኛሽ የማዘውን ነገር የማያደርግ ከሆነ የእውነት አስቀይቼ እገልሻለሁ። እሺ ለምንድን ነው አውሬ የሆንከው? ሰዎች ናቸው አውሬ ያደረጉኝ። ይኸውልሽ እናትና አባቴ ከመሞታቸው በፊት በጣም ሰላማዊና የተረጋጋው ሰው ነበር። አሁን ግን እንደዛ ያደረጉኝ ሰዎች የምበቀልበት ሰዓት ላይ ነው ያለሁት። እና በአባቷ ጥፋት እሷ መቀጣት አለባት? እኔስ በማን ጥፋት ነው እድሜ ልኬን ስቀጣ ይኖርኩት? ይልቁንስ እሱን ታዩና ያ ፍቅረኛሽ የምለውን ነገር የማያደርግ ከሆነ ባንቺ አላቆም። በዙሪያ ያሉ ሰዎችን ጨርሼ ብቻውን አስፋልት ላይ እያወራ እንዴት ነው የማደርገው? እስኪ ብላ ትንሽ እስቲ ትንሽ ሞክር እስኪ። ወይ ነው እንደሚ ምን አድርጎ ነው ቆይ እንደዚህ ያደረገ? ኩቻም እኮ ጸበል ገባች። ትንሽ ጸበል ልጠመቅ ብላ ካጎቷ ልጅ ጋር ጸበል ሄደች።
በቃ አንተ እንደዚህ አትሁን። አሁን አንተ የምታውቀው ሚስጥር ለኛ ምንም ጠቀሜታ የለውም። ቅንጅት እየነገርኩ እኮ ነው። ሱራፌል ንጹህ ሰው መሆኑን አረጋግጠናል። አመመህ? ቅንጅት እንደዚህ አትሁን። አይዞህ ወንድሜ። ወይ ሄሎ ሳሚ። ሉሲ፣ ይሄ የኔ ቆንጆ ደህና ነሽ? ኩቻዬ ደህና ነሽ? ያ የተረገመ ሰውዬ ምንም አላደረገሽም አይደል? ጣትሽን ቆረጠው አይደል? ሳሚ ያውቆ ነው። ጣቴን አልቆረጠው። የሚፈልገውን ነገር እንዳታደርግለት። ሉሲ ሉሲ፣ ለምን ነው የምትጮኸው? ምን አንተ የተረገምክ! አንድ ነገር ታረጋትና አለቅም። ሮቤል እገልሃለሁ። ግን ዛሬ ሉሲ አናግሪኝ። አንቺ ምላስሽን ነበር መቁረጥ። በነገራችን ላይ የላኩልህ ጣት የፍቅረኛ አልነበረም። አንድ እንዳንተ ያስቸገረችኝ ነበረች። ሰውነቷን ቆራርጬ ለባሏ ስለ ጣቷ ለካ እኔ ጋር ቀርቶ ነበር። እሱን የላኩልህ። አንተ እርጉም ሰይጣን የሚቀናብሰውን አንተ ሰማኛለህ? በገዛ ጥፋቷ ምላሷን ልቆርጥልህ ነው። እባክህ እሺ በቃ ሮቤል፣ የምትፈልገው ነገር አደርግልሃለሁ። እሷን ግን አትጉዳት። በቃ ተዋት። እሷን የምትፈልገው ነገር አደርግልሃለሁ። እኔ ብልቃጡን ከቅንጅት ኪስ ውስጥ ወሰድክ? አዎ ወስጃለሁ። ስለዚህ ከዚህ በኋላ ምን ማድረግ እንዳለብህ አንተ ስለምታውቅ ምንም መናገር የሚጠበቅብኝ አይመስለኝም። እሺ ቢያንስ ስለ መድኃኒቱ ምንነት አትነግረኝም? የሚገል መድኃኒት ነው አይደል? አይ